ሰላም ለእናንተ ቅዱሳን፣ የእግዚአብሔር ስም የተመሰገነ ይሁን። ይህ በመልካም እረኛ የሚቀርብ የጸሎት ሰዓታችን ነው። ዛሬም እግዚአብሔርን እያመሰገንን መንፈስ እንደሚመራን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። አብራችሁን ጸልዩ። አሜን። ኢየሱስ ክርስቶስ ጌታ ነው። በተለያየ ዓለም ከተማ ላይ የምትኖሩ ጸጋና ሰላም ይብዛላችሁ። በዚህ ጸሎት አብዛኞቻችሁ እንደምትባረኩ እርግጠኛ ነኝ። ምክንያቱም እግዚአብሔር ስላደረገልን የምናመሰግንበት ቀን ነው። ተቆጥሮ የማያልቀውን የእግዚአብሔር ምሕረት በሕይወታችን ላይ አለ። ያንን እያሰብን እንደ እግዚአብሔር ቃል እንጸልያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቻናል ሰብስክራይብ በማድረግ አገልግሎቱን እንድትደግፉ በጌታ ፍቅር ጠይቃለሁ። መዝሙረ ዳዊት ምዕራፍ 30 ከቁጥር 10 እስከ 12 እንደዚህ ይላል። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነ፣ ክብሬ ትዘምርል ዘንድ ዝምም እንዳትል ለቅሶዬን ለደስታ ለወጥክልኝ። ማቄን ቀደ ደስታን አስታጠቅከኝ። አቤቱ አምላኬ ለዘለዓለም አመሰግንሃለሁ። አቤቱ አምላኬ ለዘለዓለም አመሰግንሃለሁ። ሼላ ባዳልያክ አምባዬና መጣጌ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና በእጅ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛልና። ክብር ለእግዚአብሔር ይሁን። በዚህ ቀን እግዚአብሔርን እያመሰገንን ስሙን ከፍ እናደርገዋለን፣ እንጸልያለን። መዝሙረኛው ዳዊት ክብሬ ትዘምርል ዘንድ ዝም እንዳትል ለቅሶዬን ለደስታ ለወጥክልኝ። ማቄን ቀደህ ደስታን አስታጠቅከኝ እንደሚል ለቅሶዬን ለደስታ ለወጥክልኝ እንዳለ እግዚአብሔር ብዙ ሞዶችን ወደ ሕይወት እንደቀየረ ብዙ የምናነባ ነገር ወደ ሕይወት እንደቀለለልን እያሰበልን እንጸልያለን። ጌታ ኢየሱስ ሆይ እናመሰግናለን። አባት ሆይ እናመሰግናለን ስለረዳህን፣ ጉልበት ስለሆንከን፣ ስላገዝከን በጌታ በኢየሱስ ስም አባት ሆይ እናመሰግናለን። ከፍ እናደርግሃለን። የረዳህን አንተ ነህ፣ ጉልበት የሆንከን አንተ ነህ። በሞት ጎዳና ጣልቃ ገብተህ የታደግከን አንተ ነህ። አንተ ብቻ ነህና እናመሰግናለን። የተረሱትን ያስታወስከን አንተ ነህ። እግዚአብሔር ሆይ የተረሱትን ያስታወስከን አንተ ነህ። አቅም የሆንከን፣ ጉልበት የሆንከን በጌታ በኢየሱስ ስም እናመሰግናለን። በዚህ ሰዓት ሕይወት የቀጠልክልን አንተ ነህ። ታሪካችንን የቀየርክልን አንተ ነህ። መንገዳችንን የቀየርክልን አንተ ነህ። የሕይወታችን ራስ እግዚአብሔር እናመሰግናለን። በጌታ በኢየሱስ ይህንን ጸሎት የሚሰሙ ሁሉ በተለያየ ዓለም ክልል ውስጥ ያለው ሁሉ አሁን እግዚአብሔር ሆይ የበረከት፣ የደስታ፣ የተአምራት መንፈስ እንዲያገኛቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈት ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈት ጸልያለሁ። በሮቻቸው በኃይል እንዲከፈት ጸልያለሁ። እግዚአብሔር ሆይ የረዳህን አንተ ነህ፣ ያገዝከን አንተ ነህ፣ ጉልበት የሆንከን አንተ ነህ። በሕይወት ዘመናችን ሁሉ በምናልፍበት መንገድ ሁሉ ጸጋንና ኃይልን የለቀቅልን አንተ ነህ። እግዚአብሔር አንድ ነገር እናምናለን። እኛ እዚህ የደረስነው በአንተ ነው። ይህን ቀን ያየነው በአንተ ነው። አንተ ሳትረዳን በራሳችን ቃል አንመካ። እግዚአብሔር ሆይ ጸልያለን። አሁን በዚህ ሰዓት አባት ሆይ፣ በዚህ ሰዓት ጌታ ሆይ እንባ ውስጥ ያሉ፣ ለቅሶ ውስጥ ያሉ እንዲታበስ፣ ለቅሷቸው እንዲታበስ፣ ትንሣኤ በሕይወታቸው እንዲሆን፣ ጉልበትና ጸጋ እንድትለቅላቸው ወደ አንተ መምጣት እየፈለጉ እግዚአብሔር አምላክ
የታሰሩ ሰዎች በጨለማ ቀንበር ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም አባት ኃይል እንዲለቀቅ እጸልያለሁ። አሁን እንዳንተ ያለ ማንም የለም። እንድትደርስ እጸልያለሁ። እግዚአብሔር ሆይ በኢየሱስ ስም በዚህ ሰዓት ወጣቶች እየሰሙ በአገልግሎት ውስጥ ያሉ እግዚአብሔር ጸጋን እንድታበዛላቸው በእነሱ ዙሪያ የሚነሳን የጦርነት ኃይል ሁሉ የሚቋቋሙበትን ጸጋ በኢየሱስ ስም እንድትለቅ ጸልያለሁ። ረዳህን፣ አገዝከን፣ አቅም ሆንክን፣ ጉልበት ሆንክን። አንተ ረድተህን እዚህ ደርሰናል። አዎ እናምናለን ጌታ ሆይ መንገዳችንን፣ ጉዞአችንን፣ አገልግሎታችንን፣ ስራችንን ከዚህ የበለጠ ብሩህ ስለምታደርገው አመሰግንሃለሁ። አንተ ለኛ የተሻለ ነገር የምታስብ አንተ ነህ። ከሞት ታደግከን፣ ከበሽታ ታደግከን፣ ከጨለማ ታደግከን። ጠላት ሲያለቅሳሉ ብሎ ጣላት ተነባሉ ብሎ አንተ ግን ጉልበት ሆንከን። አንተ ግን አሻገርከን። እግዚአብሔር ሆይ በማይታለፍ ሕይወት ጎዳና ውስጥ አቅምና ጸጋ ሰጠኸን። በጌታ በኢየሱስ ስም አባት ሆይ እናመሰግንሃለን። በሕይወት ጉዟችን ሁሉ ላይ እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። መንፈስ ሁሉ ጊዜ ከኛ ጋር እየረዳህን ከኛ ጋር ነው። እየረዳህን ከኛ ጋር ነህ። እያገዝከን ከኛ ጋር ነህ። ነፍሳችንን እግዚአብሔር አምላክ ሆይ አንተን የምትገኝ ትላለች። ከአንተ ውጭ አዳኝ የላትም፣ እረኛ የላትም። መልካም እረኛ አንተ ነህ እግዚአብሔር አባት። በምንሄድበት ስፍራ ሁሉ አንተ አሰማራን። ጌታ ሆይ በጌታ በኢየሱስ ስም አሁን እንጸልያለን። መልካም እረኛችን አንተ እናመሰግንሃለን። አባትነትን በኃይል በእነሱ ላይ እንድትገልጥ፣ ፍቅርነትን፣ መጋቢነትን፣ እረኝነትን እንድትገልጥ፣ ጸጋና ኃይል እንዲለቀቅ እግዚአብሔር ሆይ በኢየሱስ ስም እንዲለቀቅ ጸልያለሁ። ይህ ቀን ልዩ ቀን ይሁን። ይህ ቀን ልዩ ቀን ይሁን። ይህ ቀን ልዩ ቀን ይሁን። እግዚአብሔር አባት የአንተን ድምፅ የሚሰማበት እግዚአብሔርን አደረገ የሚባልበት አንተን እናመሰግንበት ቀን እንዲሆን እንጸልያለን። ጌታ ሆይ እርዳታ ከሰማይ እንዲሆን እንጸልያለን። በሚያስፈልገን ነገር ሁሉ ላይ ኃይል እንዲለቀቅ ጸልያለሁ። ትዳራቸው ምስቅልቅል ያለ እግዚአብሔር ሆይ ወደ ትዳራቸው እንድትመጣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሕይወታቸው የተመሰቃቀለ ወደ ሕይወታቸው እንድትመጣ ጸልያለሁ። እየሰሩ የማይከናወንላቸው መንፈሳዊ ስርዓት ውስጥ ያሉ በኢየሱስ ክርስቶስ ደም ካሉበት እንባ፣ ካሉበት ጭቆና፣ ካሉበት ዋጋ መክፈል በኢየሱስ ስም አሁን እንዲወጡ ጸልያለሁ። እግዚአብሔር ሆይ የነሱ ነገር ተወስዶባቸው ከሆነ ይመለስ። የነሱ ጉልበት፣ የነሱ አቅም በኢየሱስ ክርስቶስ ስም የነሱ እድል ተወስዶ ከሆነ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እንዲመለስ ጸልያለሁ። በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ሰማይ ለእናንተ ዘንበል እንዲል ጸልያለሁ። ይህንን ጸሎት አብራችሁ እየጸለያችሁ ያላችሁ በሌሊትም በማታም በስራ ቦታም በመኪና ቦታም እንዲሁ በየትኛውም ሰርከምስታንስ ውስጥ ሆናችሁ ያላችሁ በየትኛውም ሲቹዌሽን ውስጥ ሆናችሁ ያላችሁ ሰማይ ዘንበል እንዲልላችሁ ጸልያለሁ። አገልጋዮች በአገልግሎታችሁ፣ ባለትዳሮች በትዳራችሁ፣ ሰራተኞች በስራችሁ፣ ተማሪዎች በትምህርታችሁ፣ በምትሰማሩበት ስፍራ ሁሉ እግዚአብሔር ከእናንተ ጋር ሆኖ አብሮ ይስራ። ከዮሴፍ ጋር አብሮ ሆኖ እንደሰራ እግዚአብሔር ለዮሴፍ ሞገስ እንደሆነ የሚሰራውም ተከናወነለት እንደሚል ለእናንተ እንዲከናወን ለእኛ እንዲከናወን በኢየሱስ ስም ጸልያለሁ። ሞገስ በምትሰሩበት ስፍራ ላይ ይሁን። በምትናገሩበት ቃል ላይ ሞገስ ይሁን። በእናንተ ፊት ላይ ቃል ሞገስ ይሁን። ቃላችሁ ላይ ሞገስ ይሁን። የእግዚአብሔር ሞገስ ይሁን። የእግዚአብሔር ሞገስ ይሁን። እግዚአብሔር እንባችሁን አበሰ፣ ማቃችሁን ቀዶ ደስታን አስታጥቃቸዋል፣ እልልታን አስታጥቃቸዋል። ጠላትን የእናንተን ነገር ማልቀስ አይሰማም። በሕይወታችሁ ያለ ደስታችሁን አይሰማም። እግዚአብሔር አምላክ በጌታ በኢየሱስ ስም በሮቻችሁን በኃይል ከፈተ። ወደ አላሰባችሁት በር እግዚአብሔር አመጣችሁ።
ወደ አላሰባችሁት ከፍታ እግዚአብሔር አመጣችሁ። ከፍታና ክብር አመጣችሁ። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ በሕይወታችሁ ላይ አዳዲስ በሮችን ከፈተላችሁ። አዳዲስ በሮችን ከፈተላችሁ። በጌታ በኢየሱስ ስም የክብር ጊዜ ለእናንተ እንዲሆን እንዲመጣ ጸልያለሁ። የክብር ጊዜ እንዲመጣ ጸልያለሁ። ውርደት በቃ፣ ማልቀስ በቃ፣ አንገት መድፋት በቃ። የክብር ጊዜ በኢየሱስ መጣላችሁ። ለቤታችሁ፣ ለትዳራችሁ የክብር ጊዜ ሆነ። ጌታ በእያንዳንዳችሁ ስራ ላይ ይመጣል። ያመናችሁት የተከተላችሁት ጌታ ይመጣል። ኢየሱስ በእናንተ ላይ ይሰራል። አምናችሁ የተከተላችሁት፣ አምናችሁ ስለሱ ስም የተሰደዳችሁ በጌታ በኢየሱስ ስም እግዚአብሔር በእናንተ ላይ ክብሩን ያመጣል፣ ክብሩን ይገልጣል። አዳዲስ ምዕራፎችን የሚያስከፍቱ የእግዚአብሔር በረከቶች ተለቀቁ። በጌታ በኢየሱስ ክርስቶስ የመልቀስ ጊዜ ያበቃል። የማልቀስ ጊዜ ያበቃል። እግዚአብሔር ለእናንተ አዳዲስ ምዕራፎችን ያመጣል። በዚህ ሰዓት ሐዘን ውስጥ ያላችሁ፣ ለቅሶ ውስጥ ያላችሁ ደጆች እንዲከፍትላችሁ እንድትጠብቁ ዳዊት እንደተናገረ ለቅሶዬን ወደ እልልታ ቀየረ እንዳለ፣ ማቄን ቀደ ደስታን አስታጠቀኝ እንዳለ ደስታጥ በኢየሱስ ስም ደስታን የሚያስታጥቅ የእግዚአብሔር ኃይል፣ በሽታን የምታራግፉበት የእግዚአብሔር ኃይል፣ ሕመምን የምታራግፉበት የእግዚአብሔር ኃይል፣ ደስታና ሳቅን እግዚአብሔር ያደርጋል። አበቃ ይላቸዋል እግዚአብሔር። መንከራተት ድካምን በቃ ይላል። በጌታ በኢየሱስ ክርስቶስ ስም የሚያሳርፍ ጌታ ነው። የሚያሳርፍ ጌታ ነው። የምናመልከው ጌታ ያሳርፋል። ጉልበት የሚሆን ነው። ታምራትን የሚያደርግ ደስታን የሚሰጥ አምላክ ነው። በጌታ በኢየሱስ ክርስቶስ ስም ረፍትን በእናንተ ላይ አውጃለሁ። በኢየሱስ ስም ረፍትን በእናንተ ላይ አውጃለሁ። በትዳራችሁ ማረፍን፣ በትምህርታችሁ ማረፍን፣ በስራችሁ ማረፍን በጌታ በኢየሱስ በምትሰሩት ስራ ላይ እግዚአብሔር ያሳርፋችሁ። ልዩነትን እንዲያደርግ እግዚአብሔር አምላክ ጸልያለሁ። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ በጌታ በኢየሱስ በተለያየ የሥራ መስክ ውስጥ ያላችሁ እግዚአብሔር ከላይ ሆኖ የሚረዳችሁን የሚያገርዛችሁን መንፈስ በኢየሱስ ስም ያበዛላችኋል። በጓዳ የጸለያችሁትን ጸሎት በአደባባይ በእልልታና በምስጋና ያደርግላችኋል። እንዲሾማችሁና እንዲያከብራችሁ ጸልያለሁ። አሁን በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ እጆቹን በእናንተ ላይ ያደርጋል። አሁን ጸልያለሁ። እግዚአብሔር አሁን ከእናንተ ላይ ቀንበርን ይሰብራል። በጌታ በኢየሱስ እንዳትከናወኑ የሚያደርግ የትኛውም የጠላት አጀንዳ፣ የማይታዩ ስውር መናፍስቶች በኢየሱስ ስም ከእናንተ ላይ ይሰብራል። ከትዳራችሁ ላይ ይሰብራል። ሐዘን ውስጥ እንድትገቡ ያደረገ በኢየሱስ ስም እንድትጨነቁ ያደረገ የጠላት ሐሳብ ሁሉ ከእናንተ ላይ ይሰበራል፣ ከኛ ላይ ይሰበራል። በጌታ በኢየሱስ ስም እግዚአብሔር ለመልካምና ለምስጋና ያደርገዋል። ነገሩን በጌታ በኢየሱስ ስም አላለቀም። ነገሩ ላይ አላለቀም። እግዚአብሔር በእናንተ የጀመረውን ስራ አልጨረሰም። የተስፋ ቃሉን ይፈጽማል። የተናገራችሁን ትንቢት ይፈጽማል። አላለቀም። የሚፈጸም ነው። አላለቀም። የተናገረውን ያደርጋል። በጌታ በኢየሱስ ክርስቶስ ስም ወደ አላሰባችሁት ወደ አላያችሁት ደጆች እግዚአብሔር ያስገባችኋል። እግዚአብሔር ረስቶኛል፣ ትቶኛል የምትሉ ሰዎች እግዚአብሔር ፈጽሞ አልረሳችሁም። የተናገረውን ይፈጽምላችኋል። ያወራውን ያደርግላችኋል። በልጅነታችሁ ያወራውን ይፈጽመዋል። የዛሬ 10 ዓመት የዛሬ 5 ዓመት እግዚአብሔር ያወራችሁን ይፈጽመዋል። በሕይወታችሁ ላይ አይታችሁ ወደማታውቁት በረከት እግዚአብሔር ያስገባችኋል። እናንተ ልትዘነጉ ትችላላችሁ። እግዚአብሔር የተናገረውን ግን አይረሳም። አባት ስለ ልጁ ያወራውን ነገር ይፈጽመዋል። የተስፋን ቃል የሰጠ የታመነ ነው። በኢየሱስ ስም ሊያስለቅሳችሁ የሚወጣን ጠላት አያስለቅሳችሁም። ሊያስጨንቃችሁ የሚወጣ ጠላት አያስጨንቃችሁም። የተስፋን ቃል የሰጠ የታመነ ነው። ታሪካችሁን ይቀይራል። ታሪካችንን ይቀይራል። የእኛን ጉዳይ ሊያስተካክል የታመነ ነው። እግዚአብሔር የታመነ ነው። እግዚአብሔር በኢየሱስ ስም የታመነ ነው። ታምራት ሊያደርጋል። እግዚአብሔር ወደ በረከት ማማ ላይ ሊያስቀምጠን በስራችን፣ በትዳራችን፣
በምንንቀሳቀስበት ስፍራ ሁሉ ላይ እግዚአብሔር አለ። በኢየሱስ ክርስቶስ ውሸት ነው ጠላት የሚያወራው ነገር። በእናንተ ሕይወት በእኛ ሕይወት የሚናገረው ነገር ውሸት ነው። በጌታ በኢየሱስ ስም እግዚአብሔር ይህንን ነገር አላደረገላችሁም ብሎ የሚቃወም ይሄ ነገር ሊያበቃ ነው፣ በቃ ይሄ ነገር ሊፈጸም ነው ብሎ የሚል የሚያስጨንቅ የጠላት አጀንዳ ሁሉ ውሸት ነው። እግዚአብሔር ዛሬ ወደ ጉዳያችን ይመጣል። እግዚአብሔር ወደ ጠየቅ ነው ለብቻችሁ ወደ ጠየቃችሁ ጥያቄ እግዚአብሔር ይመጣል። እግዚአብሔር ይደርሳል። በጌታ በኢየሱስ ስም በጌታ በኢየሱስ ስም ታሪክ የሚቀይር አምላክ ነው እግዚአብሔር። ባለቀ ሰዓት እግዚአብሔር ታሪክን ይቀይራል። ማሌ ባራዳጋ ባየ ሀሪያ ሎዶቦሶ ፕሬቬዴጄኒሞስ አሌ ፕራጋዳሊያ ካዴኔሜስ ፕራጋዲያ ማንታ ሼላ ብራዳጋ ባሴ ፕሬሌቬዴጄኒሞስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ እነ ማርያምና እነ ማርታ ቤት ውስጥ የአልዓዛርን ጉዳይ እነሆ በጌታ በኢየሱስ የእግዚአብሔር ክብር እንዲገለጽ ዘንድ እንደሆነ እንዳስረዳቸው እናንተ በጨረሳችሁት ጉዳይ ላይ አልዓዛሮቻችሁን ያስነሳል። በኢየሱስ ስም ተስፋ በቆረጣችሁበት ነገር ላይ እግዚአብሔር ትንሣኤ ሊያደርግ ይመጣል። ትንሣኤ ሊያደርግ ይመጣል። ጌታ ኢየሱስ ትንሣኤን ያደርጋል። በኢየሱስ ስም አንድ ነገር እንድታውጁ እፈልጋለሁ። በእኔ ላይ ኢየሱስ ነው የበላይ፣ በእኔ ላይ ኢየሱስ ነው የበላይ፣ በእኔ ላይ ኢየሱስ ነው የበላይ እያላችሁ እንድታውጁ እፈልጋለሁ። በስራዬ ላይ ትንሣኤን ያደርጋል። በአገልግሎቴ ላይ ትንሣኤን ያደርጋል። በትዳሬ ላይ ትንሣኤን ያደርጋል። በእኔ ሕይወት እግዚአብሔር በቃ ብዬ ባልኩት ነገር ላይ ትንሣኤን ያደርጋል እያላችሁ ጸልዩ። ትንሣኤን ያደርጋል። የእንደገና አምላክ ነው እግዚአብሔር። እግዚአብሔር እንደገና ነገሮችን አድርጎ ይሰራል። የእናንተ ነገር አላበቃም። የኛ ነገር አላበቃም። የኛ ነገር አላበቃም። በጌታ በኢየሱስ የኛ ነገር አላበቃም እያላችሁ ጸልዩ። የኔ ነገር አላበቃም እያላችሁ ጸልዩ። የኔ ነገር አላበቃም። የኔ ነገር አላለቀም። የኔ ነገር አልተፈጸመም። ትዳራችሁን ሊያሳምር፣ ኑሯችሁን ሊያሳምር በኢየሱስ ስም ስራችሁ ላይ ሞገስን ሊያደርግ፣ በኢየሱስ ስም ትምህርታችሁ ላይ ሞገስን ሊያደርግ አለ። እግዚአብሔር ይሰራል። ረጅም ዓመት የቆየ ችግርን፣ ረጅም ዓመት የቆየ ህመምን፣ ረጅም ዓመትን ሞቷል የተባለን ይሸታል የሚልን ነገር እግዚአብሔር ሊለውጥ፣ ህይወትን ሊሰጠው፣ ሊፈውሰው በኢየሱስ ክርስቶስ ስም እግዚአብሔር ይመጣል። ሼላ ጋዳሊያ ማራሃዲያማስ ማፕሬቬጌዴጄኒያ ማልቶሮቮስ ፕሬዴጄኒያ መልአኩ ባህሩን ሊያናውጠው በሰዎችም እየገቡ ሊፈወሱ ባሉበት ሰዓት ረጅም ዓመት ሊያስገባው ሰው ባለመቻሉ ምክንያት ያልተፈወሰውን አንዱ ኢየሱስ መጥቶ ህይወት እንደሰጠው ለሚያስፈልገውን ነገር እንደፈወሰው በኢየሱስ ስም ጌታ ግን አንድ ነገር በእናንተ ቤት ይሰራል። ጌታ እግዚአብሔር አምላክ አንድ ነገር ይሰራል። ይፈውሳቸዋል። ረፍትን ይሰጣቸዋል። ደጆቻችሁን ይከፍታል። ይህ ጌታ አለ በኢየሱስ ስም። በትዳራችሁ ላይ ጌታ አለ። በስራችሁ ላይ ጌታ አለ። በእንቅስቃሴያችሁ ላይ እግዚአብሔር አለ። ይሰራል። በኢየሱስ ስም መጥቶ ውብ ያደርገዋል። ይሰራዋል። ይለውጠዋል። በኢየሱስ ስም ጌታ ይመጣል። ጌታ ታሪካችሁን ይቀይረዋል። ጌታ የእናንተን ነገር በኢየሱስ ክርስቶስ ስም አልጨረሰም። የእናንተን ጉዳይ አልጨረሰም። የእናንተን ስራ አልጨረሰም። የጀመራችሁትን ነገር እስከ በማድረስ ውብ ያደርገዋል። ውብ ያደርገዋል። የምታልፉበትን መንገድ ሁሉ ወደ መልካም ይቀይረዋል። በኢየሱስ ስም ጠላት ያመጣባችሁን ነገር ሁሉ እግዚአብሔር በኢየሱስ ክርስቶስ ስም ወደ መልካም ነገር ይቀይረዋል። በኢየሱስ ስም ወደ በረከት ይቀይረዋል። ወደ መልካም ነገር ይቀይረዋል። ጠላት ያመጣባችሁን መንገዶች ሁሉ ወደ ህይወት ይቀይራቸዋል። አንገት መድፋቶች ወደ ህይወት ይቀየራሉ። እግዚአብሔር ቀና ብላችሁ እንድትሄዱ ያደርጋቸዋል። እግዚአብሔር እያንዳንዱን ጦርነታችሁን ይነካላችኋል። ማቃችሁን ቀዶ ደስታን ያስታጥቃቸዋል። ሰላምን ያስታጥቃቸዋል። ጠላት እንዳሰበው አይሆንም። እግዚአብሔር የተናገራችሁ ብቻውን ይፈጸማል። ብቻው ይፈጸማል። ቃሉ በእናንተ ላይ ይፈጸማል። ቃሉ በእናንተ ላይ 100 ፍሬን ያፈራል። እግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል የሚሰራ ነው። በኢየሱስ ስም በኃይል ይረዳችኋል። በተሰማራችሁበት ስፍራ ላይ ኃይልን ያደርጋል። በምትገቡበት ስፍራ ላይ ኃይልን ያደርጋል።
መንፈሱን በእናንተ ላይ በኃይል ያደርጋል። በኢየሱስ ስም ይፈጽመዋል ጌታ፣ ያደርገዋል ጌታ። ተመልክታችሁ የማታውቁት በረከት ውስጥ እግዚአብሔር ይከታችሁን፣ እጃችሁን ይዞ ይመራል። በኢየሱስ ስም ይመራችኋል። እንዴት እዚህ ልገባ ቻልኩ፣ እንዴት እዚህ ልደርስ ቻልኩ እስከምትሉ ድረስ በራሳችሁ እስክትደነቁ ድረስ እግዚአብሔር ወደፊት ይመራችኋል፣ ወደ ከበረ ስፍራ ያስገባችኋል። በጌታ በኢየሱስ ስም እግዚአብሔር አምላክ የሚያስደንቁ መንገድ ቪዎችን ያስኬዳችኋል። እኔ ነኝ በዚህ መንገድ ያለፍኩት፣ እኔ ነኝ እዚህ የደረስኩት እስከምትሉ ድረስ እግዚአብሔር እጁን በእናንተ ላይ ያደርጋል። ጸጋውን ያበዛላችኋል። ኃይሉ ነው፣ ጸጋው ነው። እግዚአብሔር ሁሉን ያስችላል። ጸጋው ሁሉን ያስችላል። በጌታ በኢየሱስ ስም እግዚአብሔር ጸጋ በእናንተ ሕይወት እንዲገለጥ ጸልያለሁ። በእናንተ ስራ ላይ፣ በእናንተ ትዳር ላይ፣ በእናንተ አገልግሎት ላይ፣ በእናንተ ትምህርት ላይ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። በእኛ ሕይወት ላይ፣ በሁላችን ሕይወት ላይ የእግዚአብሔር ጸጋ በኃይል በኢየሱስ ስም እንዲበዛ ጸልያለሁ። እማትቆሙ ሰዎች ትሆናላችሁ። ሰማይ ከእናንተ ጋር ይሰራል። ሰማይ ከእናንተ ጋር ይሰራል። በአገልግሎታችን ይሰራል፣ በትዳራችን ይሰራል፣ በእጮኝነታችን ይሰራል፣ በትምህርታችን ይሰራል። በኢየሱስ ስም እንዴት ነው የተባረክነው እስከምትሉ ድረስ እግዚአብሔር ይሰራል። ኃይል የሌለውን ምርኛ ረዳኸው እንዳለ በኢየሱስ ክርስቶስ ስም እግዚአብሔር ረዳታችሁ ይሆናል። እግዚአብሔር አጋዣችሁ ይሆናል። እግዚአብሔር የድል ምክንያታችሁ ይሆናል። እግዚአብሔር አምላክን እንጠይቃለን። አሁን አባቶ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ጉልበት እንድትሆን፣ አቅም እንድትሆን፣ በኢየሱስ ስም ብርታት እንድትሆን፣ የተአምራት ዓመታት እንዲሆኑ፣ የተአምራት ወራት እንዲሆኑ፣ በሚያልፉበት ሕይወት ጎዳና ሁሉ ያንተ መልካምነት እንዲገለጥ በኢየሱስ ስም በምናልፍበት ሕይወት ጎዳና ሁሉ መልካምነት እንዲገለጥ እጅህ እንድትረዳን በዚህ ሰዓት እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ በአራቱም አቅጣጫ ያሉ ሕዝቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በየትኛውም አቅጣጫ ያሉ እጅህ እንዲረዳቸው አንተ እንድታግዛቸው በጌታ በኢየሱስ ስም በሚያስፈልጋቸው ነገር ሁሉ ላይ እግዚአብሔር አምላክ አባትነትህ እንድትገልጥ፣ ፍቅርን እንድትገልጥ በኢየሱስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት የተጨነቁ መንገድ ያጡ ምን ማድረግ እንዳለባቸው እንደማያውቁ በጌታ በኢየሱስ ስም አንተ እንድትመራቸው፣ መንፈስ እንዲመራቸው፣ አቅም እንድትሆናቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ይህ ቀን ለተአምራት እንዲሆን ጸልያለሁ። የድል ቀን ይሁን። ይህ ቀን በኢየሱስ ስም ስራ አጥተው የተቸገሩ ያግኙ፣ የታመሙ ይፈወሱ፣ ያጡ ያግኙ። እግዚአብሔር አባት ስልኮቻቸው መልካም ነገርን ይስሙ፣ የምስራችን ይስሙ። አባት ሆይ በኢየሱስ ስም ወደ ጓዳቸው እንድትገባ፣ ወደ ህይወታቸው እንድትገባ፣ ባሉበት ጥያቄ ላይ እግዚአብሔር አምላክ ሆይ በኢየሱስ ስም ወደ ፍጻሜ ልታደርስላቸው መገኘትን በእነሱ ላይ በኃይል እንድትገልጽ ጸልያል። በኢየሱስ ክርስቶስ ስም ጸልያል። ክፉ እንዳያገኛቸው ጸልያል። በኢየሱስ ደም እንዲሸፈኑ ጸልያል። ጠላት ያሰበውን ለቅሶ በኢየሱስ ስም ወደ ደስታ ቀይርላቸው። ጠላት ያሰበውን ኪሳራ በኢየሱስ ስም ወደ ደስታ ቀይር። በኢየሱስ ክርስቶስ ስም በምንሰማራበት ስፍራ ሁሉ ላይ እግዚአብሔር አምላክ መልካም ነገር እንዲለቀቅ፣ አቅም እንዲለቀቅ፣ ጉልበት እንዲለቀቅ በጌታ በኢየሱስ ስም እግዚአብሔር ረዳታችን፣ አጋዛችን ስለሆንክ ያ ማንነት ይገለጥ። በእኛ ላይ እቅድህን ግለጥ። እግዚአብሔር የእግዚአብሔር ቃል ሲናገር እንደዚህ ይላል። በጌታ በኢየሱስ ስም እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር ነው። ነፍሴ በእግዚአብሔር ትከብራለች፣ ሁሉም ሰምተው ደስ ይላቸዋል። እግዚአብሔር ጋር ከኔ ጋር ከፍ አድርጉት፣ ስሙንም ከፍ አድርጉት። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም።
በእርሱ የሚታመን ሰው ብፁዕ ነው። የሚፈሩት አንዳችን አያጡም። ቅዱሳን ሁሉ እግዚአብሔርን ፍሩት፣ ባለጠጎች ተከናወኑ። እግዚአብሔርን የሚፈሩት ግን ከመልካም ነገር ሁሉ አይጎሉም ይላል። በኢየሱስ ስም እግዚአብሔርን መፍራት አስተምራቸዋለሁ። ኢየሱስ ጌታ ነው። በዚህ መንፈስ እግዚአብሔር ይባርካቸዋል። እግዚአብሔር ዘመናችሁን ይባርክ። ቅዱሳን በጌታ በኢየሱስ ክርስቶስ ስም እግዚአብሔር መልካም አምላክ ነው። በዚህ መንፈስ ቀናችሁ ላይ ውጡ፣ ተከናወኑ። እግዚአብሔር ከኛ ጋር ነው። ሁል ጊዜ ይህንን ጸሎት በመጸለይ ኃይል እየተጠቃችሁ ወደ ቀኑ ላይ ውጡ፣ ወደ ስራችሁ ውጡ፣ ወደ ትምህርታችሁ ውጡ። ወደ ትዳራችሁን እያሰባችሁ በዚህ መንፈስ ጸልዩ። ሁሉ ነገራችሁን እያሰባችሁ በዚህ መንፈስ ጸልዩ። ኢየሱስ ክርስቶስ ያድናል። ኢየሱስ ይመጣል። እግዚአብሔር አምላክ ይባርካችሁ። ይህንን መልእክት ለብዙዎች እንዲደርስ ሰብስክራይብ እንድታደርጉ ቻናሉን መልእክት ወደ እናንተ ሲመጣም ላይክ በማድረግ እንድትጀምሩ አገልግሎቱን እንድትደግፉ ላለው እግዚአብሔር አምላክ ይባርካችሁ። ተባረኩ። መልካም ጊዜ ይሁንላችሁ።